ከፍተኛ ለሆነ ለራስ ምታት መዝሙረ ዳዊትን ብንጠቀም ይረዳናል ወይም ያስታግስልናል ወይ? እንግዲህ አባቶቻችን በተለይም በመንፈሳዊ ሕክምና ላይ ያሉ ሊቃውንት የትኛውንም አይነት መድኃኒት ሲያዘጋጁ ፊዚዮሎጂካል ለሆነ በሽታም ሆነ ሳይኮሎጂካል ለሆኑ በሽታዎች፣ ህመሞች መዝሙረ ዳዊትን ጸልየው ነው መድኃኒት የሚያዘጋጁት። ይህንን ስላችሁ ለምሳሌ በእጽዋት የሚቀመሙ እጽዋት ተቀምሞ የሚዘጋጁ መድኃኒቶች አሉ ለየትኛውም ፊዚዮሎጂካል ለሆኑ በሽታዎች። ግን እሱንም ከማድረጋቸው በፊት ሀብተ ፈውሴስ የተሰጠው ንጉሥ ቅዱስ ዳዊት የተጠቀመባቸውን የመዝሙር ክፍሎች እየጸለዩ እግዚአብሔር የፈውስ ኃይሉን እንዲያሳድርበት በሚዘጋጀው መድኃኒት ላይ ይጸልያሉ መዝሙረ ዳዊትን። ስለዚህ በዛ አግባብና በዛ መንገድ ለራስ ምታት ወይም ለራስ ህመም የሚሆኑ መድኃኒቶችን ሲያዘጋጁ የሚጸልዩት የመዝሙር ክፍል አለ። ልክ እንደዛውም ደግሞ የራስ ህመም በተለያየ መንገድ ይመጣል። ፊዚዮሎጂካል በሆነ መንገድ ይመጣል፣ ስፒሪቹዋል በሆነ መንገድም ይመጣል፣ በክፉ መናፍስ ጥቃት ማለት ነውና በተለይም የዛር መንፈስ የተጠናወታቸው ሰዎች ወይም ደግሞ በቤታቸው ውስጥ የዛር ታሪክ ያላቸው ሰው በዚህ መንፈስ ምክንያት ለማያቋርጥ የራስ ህመም ሊጋለጡ የሚችሉበት ሁኔታ አለ። በጣም ሲቪር ለሆነ የራስ ህመም ማለት ነው። ከመተኛታችሁ በፊት፣ ተኝታችሁ ስትነሱ፣ ስራ ላይ ስትሆኑ፣ በተለይም ትኩረት አድርጋችሁ አንድን ነገር ልትሰሩ ስታቅዱ የራስ ህመም የሚያስቸግራችሁ ሰዎች ህመሙ ፊዚዮሎጂካል ስለሆነ ብቻ ሳይሆን በክፉ መናፍስ ጥቃትም አስከፊ የሆነ የማያቋርጥ የራስ ህመም ሊያጋጥማችሁ ይችላልና እንደዚህ አይነት ህመም ሲያጋጥማችሁ በመናፍስ ጥቃትም ሆነ በሌላ መንገድ ሲመጣ መዝሙር 49 እና መዝሙር 50 ሁሌ እንደምላችሁ በፍጹም ተመስጦ ውስጥ ሆናችሁ ባመማችሁ ሰዓት ብትጸልዩት ብትደግሙት ይረዳችኋል። በዚህ መንገድ ብዙ ሰዎች ተጠቅመውበት ለውጥ አይተንበታል እያሉኝ ሰዎች አሉና እናንተም እንድትጠቀሙበት መክራችኋለሁ። ወይም በተለይ እንደነገርኳችሁ በክፉ መንፈስ እየተፈተናችሁ የራስ ህመም የሚያስቸግራችሁ ሰዎች ማለት ነው መዝሙር 49 እና መዝሙር 50 በፍጹም አትኩሮት ውስጥ ሆናችሁ 7 ጊዜ እየጸለያችሁ ብትደግሙ የሚፈተናችሁ እላችሁ ላይ አድሮ በራስ ህመምም ሆነ በተለያየ ህመም የሚፈተናችሁን ክፉ መንፈስ ከህይወታችሁ በማራቅ ረገድ በደንብ ይጠቅማችኋል። መዝሙር 49 እና መዝሙር 50 ማለት ነው። በክፉ መናፍስ ጥቃት ባይመጣም ግን በሌላም ፊዚዮሎጂካል በሆነ መንገድም ቢመጣ የራስ ህመም እያስጨነቃችሁ ከሆነ መዝሙር 49ን መዝሙር 50ን እየጸለያችሁ እንድትጠቀሙበት መክራችኋለሁ። በራስ ህመም የሚቸገር ሰው ካለም ይሄን መልእክት ብታካፍሏቸው ብታጋሯቸው ሊጠቀሙበት ይችላሉ።